አይውላችሁ በጣም እውነተኛ ባለሀብቶች አሁን ሰማውራላችሁ ስለ እውነተኛ ባለሀብቶች ነው የማይነግሯችሁ 10 ሴክሬቶች ምስጢራትን አሁን በዚህ ፕሮግራም ላይ በደንብ አድርጌ አሳያችኋለሁ። እነዚህ ባለሀብቶችን የሚደግፍ ደግሞ መጽሐፍ ቅዱሳዊ ድጋፍ የሚሰጡ ሐሳቦች ደግሞ አሉ። ምክንያቱም በመጽሐፍ ቅዱስ ውስጥ የምናውቃቸው እነ ኢዮብ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ሙሴ ሁሉም ማለት ነው በጣም ባለጸጎች የነበሩ ሰው ናቸው። ሙሴ እኮ ቤተ መንግስት የልዑል እንዲሆን ተፈቅዶለት ወይ ይሄ ሁሉ ሀብት ያንተ ነው ተብሎ አልጋ ወራሽ ነው ያለ ሰው ነው። ሌሎችንም እነ ዳዊት እነ ሰሎሞን ሀብታሞች ናቸው። እግዚአብሔር ባይዘዌይ ለኛ የድህነት እቅድ የለውም እንዳትረሱ። ድሆች እንድንሆን አይፈልግም እግዚአብሔር፣ ባለጸጎች እንድንሆን ይፈልጋል። ነገር ግን ምንድነው የኛ አስተሳሰብ ላይ የተጫነው ነገር ነው የድህነት መንፈስ ጥቃት የሚያመጣብን ማለት ነው። ስለዚህ በመጽሐፍ ቅዱስ ላይ እነዚህ ህጎች ተቀምጠዋል። 10 ህጎች አሉ። እነዚህን ህጎች እነዚህ ባለሀብቶች ማለትም አሁን ላይ ያሉ የኢትዮጵያ ባለሀብቶች እና ኤሎን መስክ ሌሎችም እነዚህን ህጎች በማወቅም ባለማወቅም ጥንቅቅ ሲያደርጉት ነው በሚገርማችሁ ሁኔታ ባለሀብትና ባለጸጋ የሚሆኑት። ምክንያቱም ባለጸግነት ለሰው ልጅ ሁሉ የተሰጠ ነው። ለኤሎን መስክ ወይም ደግሞ ኢትዮጵያ ውስጥ ያሉ ባለሀብቶች ለአላሙዲ ብቻ የተሰጠ አይደለም፣ ለሁሉም የተሰጠ ነው። ታዲያ እነዚህ ሰዎች ምን ገባቸው ብላችሁ ስትሉ የመጽሐፍ ቅዱስ ህጎች አሉ የገባቸው። ያንን ስለሚፈጽሙ እግዚአብሔር ደግሞ ይባርካቸዋል። ባይ ዘ ዌይ አንድ ነገር መነግራችሁ በጥንቆላ በመተት የሚመጣ ባለ ገንዘብ ሊሆን ይችላል ሰውየው። ባለሀብትና ባለጸጋ ግን መሆን አይችልም። ልድገምላችሁ፣ በጥንቆላ ባጭበርባሪነት በሙስና በመናምን ባለ ገንዘብ መሆን ይቻላል፣ ባለ ጊዜም መሆን ይቻላል። ባለሀብትና ባለጸጋ መሆን ግን አይቻልም። ባለሀብቶችና ባለጸጎች እውነተኛ ሲክሬት አላቸው። 10 ሲክሬቶችን ለማንም የማይነግሩት አለ። ያንን በዚህ ፕሮግራሜ ላይ በደንብ አድርጌ ላሳያችሁ ውድ ሣድስ ቤተሰቦቼ። በእርግጠኝነት በጣም ይጠቅማችኋል ይሄ መረጃ። አብረን ቆይታ እናድርግበት። ከመጀመሪያዎቹ ከመጽሐፍ ቅዱስ 2 ሲክሬቶችን ብቻ ነግሬያችሁ ልጀምር። አንደኛው የመጽሐፍ ቅዱስ ሲክሬት ስቲልስ ዌልዝ የሚባል ነው። ስቲልስ ዌልዝ ምን ማለት ነው? ሀብትን በምስጢርና በዝምታ ማሳደግ መጽሐፍ ቅዱስ ነው የሚመክረው። ይሄንን በሚገርማችሁ ሁኔታ ባለጸጎች ያላቸውን የገንዘብ ልክ በአደባባይ አያወሩትም። ስኬታቸውን በዝምታ ማሳደግ ነው የሚመርጡት። በመጽሐፍ ቅዱስ መሰረት በሚገርማችሁ ሁኔታ መጽሐፍ ቅዱስ ላይ ንጉሥ ሕዝቅያስ በቤቱ ያለውን የብርና የወርቅ ክምችት ለባዕድ ሀገር ጠላቶች አመጣ፣ አሳየ። በዛም ተዘርፎ ወደ ባቢሎን እንደሚሄድ ትንቢት የተነገረው ከዛ አንጻር እንደሆነ ታያላችሁ ማለት ነው። በትንቢተ ኢሳይያስ ምዕራፍ 39 ቁጥር 2 ላይ ሕዝቅያስም ደስ አለው፣ የክቡር ዕቃውንም በቤቱ ያሉ ወርቁንም ብሩንም ሽቶውንም የከበረውን ዘይት የጋሻና የጦር ቤቱን ሁሉ እኮ ነው የሚለው በቤቱና በግዛቱ ሁሉ የተገኘው መዝገብ ሁሉ አሳያቸዋል። ከዛ በኋላ ነው ውድመት የመጣበት። በመጽሐፍ ቅዱስ ክሪቲካል ህግ ተቀምጧል። ስለዚህ እነዚህ በጣም ብሪሊያንት የሚባሉት አያደርጉም፣ ያላቸውን አያሳዩም። ነግራቸዋለሁ 10 ሲክሬቶችን ማለት ነው። ከነሱ መካከል ሁለተኛው ከመጽሐፍ ቅዱስ የሚደግፈውን ላሳዩ፣ 8ቱን በኋላ ላይ ያሳያቸዋለሁ። የነዚህ 10 ባህሪያቸውን ካሳየዋችሁ በኋላ መጨረሻ ላይ መጽሐፍ ቅዱስን 8ቱን ድጋፍ መጨረሻ ያሳያቸዋል። ሁለተኛው ፍላጎትን ለጊዜው የመግታት ጥበብ አላቸው። ዲሌይድ ግራቲፊኬሽን። ባለሀብት የሚባሉት እውነተኛ ባለጸጋ የእግዚአብሔርን ህግ የሚሟሟሉ ባለጸጎች የሚፈልጉትን የቅንጦት ዕቃ ወዲያውኑ አይገዙም። አስቀድመው ገንዘቡን ኢንቨስት አድርገው ማሳደግን ያስቀድማሉ። በመጽሐፈ ምሳሌ ምዕራፍ 21 ቁጥር 20 ላይ የክብር መዝገብና ዘይት በጠቢብ ሰው ቤት ይኖራል፣ ሰነፍ ግን ያወድመዋል፣ ይውጠዋል፣ ይበላዋል፣ ዲስትራክት ያደርገዋል። ልንገራችሁ እውነተኛ ባለሀብት በጥቃቅን ማስታወቂያ ጥቃቅን ዕቃዎችን አይሰበስብም። በጣም ብዙ የድህነት መንፈስ ጥቃት ካለባቸው ሰዎች መካከል ዋነኛ ባህሪያቸው ምን መሰላችሁ? ትንሽ ብር ሲያገኙ ያንንም ይገዛሉ። ቲክቶክ ላይ ማስታወቂያ የሚሰራው በነገራችን ላይ ለባለሀብቶች አይደለም፣ እንዳትሸወዱ። ባለሀብት መርጦ ነው የሚገዛው። የድህነት መንፈስ ያጠቃው ግን ያለችውን 10,000 ብር 10,000 ነገር ገዝቶ ወይም 10 ነገር ገዝቶ አንዳንድ ሺህ ብር ያወድመዋል። እውነተኛ ባለጸግነትና ባለሀብት እግዚአብሔር ያለውን ትእዛዝ መጠበቅ ነው። እነዚህ ሲጠብቁ ሰዎቹ እግዚአብሔር የለም የሚሉ እንኳን ቢሆኑ ቻይናና ህንድ እንኳን ቢሆኑ የእግዚአብሔርን ህግ ከጠበቁ ባለጸጋ ይሆናል። ነገር ግን መጽሐፈ ምሳሌ ምዕራፍ 13 ቁጥር 11 ላይ ከከንቱነት የምትገኝ ሀብት ትጠፋለች ይላል። ከዛ በጥቂቱ የምትከማች ግን ትበዛለች። እነሱ ሲያከማቹ አሁን ይሄን ሲክሬት ከነገርኳችሁ በኋላ ወደ ኋላ አሁን በምድር ላይ ያሉ ባለሀብቶች የሚጠቀሙበትን ሲክሬት በትክክል ስትረዱት ኮንሳይ ሁለቱን ታነጻጽራላችሁ።
በትንሽ በጥቂቱ የምታከማች ግን ትበዛለች። ስለዚህ የሀብት አንዱ ሲክሪት በጥቂቱ ማከማቸት ነው። ማለትም 10 ብር አግኝታ 10ን አለማውደም ማለት ነው። የምታገኘውን 10 ብር ላይ 8ቱን ሴቭ አድርገው ቆጥበው 2ቱን ነው የሚጠቀሙት። አጠፉ አይባልም ማለት ነው። የድህነት ስፒሪቶች መካከል አንዱ ግን 2ቱን አስቀምጦ 8ቱን ማጥፋት ነው። ሁሉ ጊዜ እንዳልኳችሁ ያንንም ኢንተርኔት ላይ የሚሸጠው ሁሉ ተግበስብሶ የመግዛት ባህል የድህነት መንፈስ ነው፣ የሀብት አይደለም። ሀብት በትክክል ይሄንን ነገር የምታዩበት እንደሆነ ታያላችሁ ማለት ነው። በስምንት እንግዲህ እነሱ ገቢያቸውን ሳይሆን አጠቃላይ ሀብታቸውን ባለሀብቶች የሚለኩት ውድ ቤተሰቦቼ በየወሩ የሚገባ መደበኛ ገንዘብ ይኖራቸዋል። እሱ ላይ አይደለም አክቲቭ ኢንካም ይሉታል። እሱ ላይ ብዙ ቦታ አይሰጡትም፣ ወይም ደግሞ በጣም መጨናነቅ አይፈልጉም። በጣም ስትረስ ፉል አሰራር ላይ የሚከተሉት ትኩረታቸውን በጠቅላላ የሚያደርጉት ልብ በሉ በጥቃቅኖቹ ላይ አይደለም፣ በኔት ወርዝ ላይ ነው። ምን ያህል ኔት ወርዝ ያገኘው ነው። ስለዚህ ኔት ወርዛቸውን ወይም ደግሞ አጠቃላይ ገቢያቸውን የሚነካባቸው ነገር ላይ አይደራደሯቸውም። በጥቃቅን ነገሮች ላይ በስጦታም በምንም የሚሰጡት ከዛ ላይ ነው፣ ከኔት ወርዛቸው ላይ። ስለዚህ 1 ሚሊዮን ነው ማግኘው ብለው ካሰቡ ከኔት ወርዛቸው ላይ በፍጹም 1 ብር መቀነስ አይፈልጉም። ያንን ሰርጉ የለኝም ነው የሚሉት። ምንም በቃ የለኝም ብለው ነው የሚነግሯቸው። ስለዚህ አይነግሯቸውም። ይሄ አሴት አፕሪሺዬሽን ይባላል። የባንክ ቁጥራቸውን ሳይሆን የኢንቨስትመንት እድገታቸውን ነው የሚለኩት። በእዳ ወይም ላያቢሊቲስና በንብረት መካከል ያለውን ልዩነት በጥንቃቄ ይረዳሉ ባለሀብቶች ማለት ነው። ይሄን አይነግሯችሁም። በረጅም ጊዜ የፋይናንስ ነፃነት ወይም ፋይናንሻል ፍሪደምን ለማረጋገጥ ነው ሁሉ ጊዜ የሚሰሩት ማለት ነው። ስለዚህ የመጀመሪያው ከገቢያቸው ጋር በተገናኘ ያለው ሲክሪትን በፍጹም አይነግሯችሁም። ሁለተኛው ከሚያገኙት ገቢ በታች ነው መኖር የሚፈልጉት። የመጀመሪያው ነገር ማለት እያንዳንዱ ባለሀብት የሚኖረው በሚያገኘው ገቢ መስሏችሁ ከሆነ ተሳስታችኋል። አብዛኛው ጥናት ሲደረግ አብዛኛዎቹ ባለሀብቶች ከሚያገኙት 40% ነው የሚኖሩት፣ ወይም 30-20% ነው የሚኖሩት። ስለዚህ ለምሳሌ 100 ሚሊዮን ብር የሚያገኝ 20 ሚሊዮን ነው የሚኖራት። ኑሮ ስታንዳርዱ 80 ሚሊዮን የተደበቀ ነው። ልክ እንደዛ ሁሉ 100 ሺህ ከሆነ እያገኘ ያለው 80 ሺህ የተሰወረ ነው። 20 ሺህ ያክል መጠን የሚኖሩት እውነተኛ ባለሀብት ነው። ብዙ ነገር እንደዚህ የሆነ ብራግ አይወዱ። እውነተኛ ባለሀብቶች ልታይ አይሉ፣ በመጠኑ ይኖራሉ። ከዛ ትልቅ መኪና ገዙ ማለት የሱ መኪና 80 እጥፍ ሀብት ይዘዋል፣ ወይም ደግሞ የሆነ ነገር አድርገዋል፣ ወይ የሆነ እየሰሩት ያሉ ፕሮጀክት አለ። እንደዛ ካልሆነ እውነተኛ ባለሀብቶች አያሳዩም። ስለዚህ ካፒታል ጌይንስ የሚባለው አለ። በቅንጦት እቃዎች የሚገዙ ኢንቨስትመንት የሚገኝ ትርፍ አለ፣ ካፒታል ጌይንስ እንጂ በዋናው ካፒታል ላይ መሰረት አያደርግም። በሚገዙት በሚያወጡት ወጪ ማለት ነው። ስለዚህ ለእይታ ወይም ለይስሙላ ብለው ገንዘብን የሚያባክኑት የቅንጦት ወጪ ኮንሰፕሽን የሚባለው ላይ በጣም ይጠነቀቃሉ፣ ያን ያስወግዳሉ። ሁሉ ጊዜ ለቁጠባና ለኢንቨስትመንት ወይም ፔይ ዮርሰልፍ ፈርስት ቅድሚያ ይሰጣሉ። ስለዚህ ተራ ወይም ርካሽ የሚመስሉ የዕለት ተዕለት የቁጠባ ውሳኔዎች ይሄ ፍሩጋል ሊቪንግ የሚባለውን ነው የሚያደርጉት ማለት ነው። ስለዚህ ሁለተኛው ሲክሬት እሱ ነው የማይነግሯችሁ። ሶስተኛው ጊዜን በገንዘብ በላይ ያከብራሉ። በሚገርም ሁኔታ ጊዜን ከገንዘብ በላይ ያከብራሉ። ጊዜ የማይለካ ሀብት ነው ብለው ነው የሚያምኑት። በጣም እውነተኛ ባለሀብቶች ነን ሬኒዌብል ሶርስ ይሏቸዋል ጊዜን ማለት ነው። ስለዚህ ጥቃቅንና ተራ ስራዎችን ለሌሎች ሰዎች አሳልፈው በመስጠት ያን የማጋራት ጥበብ ወይም ደግሞ ዴሊጌሽን ኦፍ ታስክስ የሚባለው አላቸው ማለት ነው። ይሄ ሶስተኛው ሲክሬት እንደሆነ ታያላችሁ ማለት ነው። አራተኛው ባለሀብቶች ለሌሎች ሰዎች የማይናገሩት በገንዘብ ላይ እንጂ በቁሳቁስ ላይ አያተኩርም። እውነተኛ ባለሀብቶችን ነው እየነገርኳቸው ያለው። ይሄ ዝም ብሎ አጭበርባሪውን አይደለም። እውነተኛ ባለሀብቶች በንብረት ላይ ነው እንጂ በቁሳቁስ ላይ አያተኩሩም። ገንዘባቸውን ሁሉ ጊዜ የሚያወጡት ዋጋ በሚጨምርበት ንብረት ወይም አፕሪሺዬሽን አሴትን ያያሉ። መኪና ወይም አልባሳትንም ዋጋቸውን እንደሚቀንስ ወይም ዲፕሪሺዬሽን አሴት ጠንቅቀው ያን አስልተው ነው የሚያደርጉት። መሬት፣ ቤት፣ አክሲዮን ለምሳሌ ሪል ስቴት ስቶክ ማርኬት በሚገዙበት ሰዓት ያንን የሚያደርጉት አስልተው በትርፍ መሰረት አድርገው ነው። የማይረቡ ቁሶችን ማከማቸት አይፈልጉም። ትርኪ ምርኪ ነገሮችን አይፈልጉም። የሀብት ፍሰታቸውን ካሽ ፍሎ አያደናቅፉም። ያን በማድረግ ማለት ነው እያንዳንዱ የገንዘብ ወጪ ወደፊት የሚመጣውን የትርፍ መቶኛ ሪተርን ኦፍ ኢንቨስትመንት ወይም ROI የሚባላል ያንን ነው የሚያዩት ማለት ነው። አምስተኛ ባለሀብቶች የማይናገሩት የሚያደርጉት አንድ ነገር ቢኖር ከስራ ገቢ ውጪ በርካታ የተግባር ገቢ ምንጮችን ይጠቀማሉ ማለት ነው። ይሄ እንግዲህ ምንድነው በአካል ሳይገኙ
በራሱ የሚጨምር የገቢ ምንጭን ወይም ፓሲቭ ኢንካም ስትሪም ይባላል እዛ ላይ ያተኩራሉ። ከቤት ኪራይ፣ ከፈጠራ መብቶች፣ ለምሳሌ ከሮያሊቲ፣ ከአክሲዮን ትርፍ ወይም ደግሞ ከዲቪደንድስ የሚገኙትን ነገሮች ላይ የሚያተኩሩት እነሱ በሌሉበት የተዘራና እየበቀለ ያለ ሀብት ላይ መሰረት ያደርጋሉ። ገንዘባቸው ሌሊት እነሱ ተኝተው ባለበት ሰዓት በእንቅልፋቸው ላይ እንኳን ሆነው እንዲሰራ አድርገው ወይም መኒ ወርኪንግ ፎር ዩ ለዛ ያድርጋሉ ማለት ነው። ይሄ በጣም ክሪቲካል የሚያደርጉት ነገር ነው። በአንድ የገቢ ምንጭ ላይ ብቻ ፈጽሞ አለመተማመን የነሱ ዋነኛው ነው። የገቢ ምንጮቻቸውን ያሰፋሉ። ዳይቨርሲፊኬሽን ይሄ መጽሐፍ ቅዱስ ላይ ቅድም ከነገርኳችሁ መካከል ነው። መደበኛ ስራቸውን ቢያቆሙ እንኳን ህይወታቸው በማይናወጥ የፋይናንስ ከለላ ወይ ደግሞ ኤመርጀንሲ ፈንድ ውስጥ እንዲያልፍ ለማድረግ ተግተው ይሰራሉ። አምስተኛው ለሰዎች የማይናገሩ ሲክሬት ይሄ ነው። ስድስተኛው ስህተትና ውድቀትን እንደ ትምህርት ያዩታል። በጣም ክሪቲካል ነው። መክሰርን ወይም ውድቀትን የስኬት ጉዞ አንድ አካል ወይ ኮስት ኦፍ ኤጁኬሽን አድርገው ነው የሚቀበሉት። አይርበተበቱም፣ አይደነጋገጡም። በውድቀት ጊዜ ሰብሰብ ብለው እንግዲህ የሆነ ሰው ደርድረው በሐዘንና በለቅሶ ብለው አይሉም። እውነተኛ ባለሀብት እንደዛ አይደለም የሚያደርገው። ባይዘው እንግዲህ ያንን ሰበብ ከመደርደር ይልቅ የመንስኤውን በመተንተን ወይም ሩት ኮዝ አናሊሲስ ይሰራሉ። ከዛ ያ ልምድ ያላቸው በዛ መሰረት አድርገው ስለ ውጤታቸው ይለካሉ። አዳዲስ የንግድ ሐሳቦችን ይሞክራሉ። ይሄ በተለይ ካልኩሌትድ የሆነ ሪስክ ቴኪንግ የሆነ አሳይመንትና ታስክ ውስጥ ሲገቡ በጣም በጭራሽ አይፈሩም። ለምን? ከዛ በመጋጨት የሚመጣው ውጤት የሀብታቸው ውጤት እንደሆነ አድርገው ነው የሚያስቡት። ሊመጣ የሚችለውን ስጋት በጥናት በእውቀት በልምድ ላይ መሰረት አድርገው ነው የሚያስወግዱት። ሪስክ ሚቲጌሽን የሚባል እውነተኛ ባለሀብቶች የማይነግሯቸው ታላላቅ ሴክሬቶች መካከል አንዱ ይሄ ነው። ካለፈው ስህተት ተነስተው የንግድ ስልታቸውን ወዲያውኑ የመቀየር ወይም ደግሞ ፓይቮቲንግ ብቃት አላቸው። ይሄንን ለብዙ ሰዎች ሼር አያደርጉ። የነሱ ሲክሬት ቅመማቸውን ያንን ውጤት የሚያገኙበት እንደሆነ ታያላችሁ። ሰባተኛው በጣም ክሪቲካል ነው። በራሳቸው ዕውቀትና ጤና ላይ ኢንቨስት ያደርጋሉ። እንግዲህ ውድ ቤተሰቦቼ መጽሐፍን ማንበብ፣ አዳዲስ ክህሎቶችን ማዳበር፣ ኮንቲኒየስ ለርኒንግ የእውነተኛ ባለሀብቶች መገለጫ ነው። ጤናማ አመጋገብ፣ ስፖርታዊ እንቅስቃሴ፣ ፕሪቨንቲንግ ሄልዝ ኬር ላይ ይሰራሉ። ጠጪዎች አይደሉም፣ ቃሚዎች አይሆኑም። ባይዘው አንድ ሰው ጠጪ ቃሚ ከሆነ ባለሀብት መሆን አይችልም። ባለ ገንዘብ ሊሆን ይችላል፣ ባለሀብት ወይም ባለጸጋ ግን መሆን አይችልም። ባለ ገንዘብ ሊሆን ይችላል፣ ገንዘብ ለጊዜው ገንዘብ ሊያገኝ ይችላል። ከዛ እንደሱ ግን አውዳሚና ራሱንም የሚያወድም ሰው የለም። እውነተኛ ባለሀብቶች፣ ጽድት ያሉ ባለሀብቶች ግን በፍጹም ነው የምነግራችሁ፣ ጠጪዎች፣ ሰካራሞች አይደሉም። ለምን መሰለህ? ከሰከረ ተሳስቶ ቼኩ ላይ ግጥም አድርጎ ይፈርማል። አንድ ቀን 10,000 የፈረመ መስሎት 100,000 ሊፈርም ይችላል፣ ወይ 10 ሚሊዮን ሊፈርም ይችላል። ስለዚህ በጣም ንቁ ናቸው፣ ገንዘባቸው ላይ በጣም ኮንሽስ ናቸው። ስለዚህ ፕሪቨንቲንግ ሄልዝ ኬር የነሱን ሄልዝ ኬር ላይ በጣም ጠንቅቀው ይሰራሉ ማለት ነው። ታላላቅ ሰዎችን አማካሪዎችን ይቀጥራሉ። ሃይሪንግ ሜንተርስ ኤንድ ኮችስ የሚባሉ መጽሐፍ ቅዱስ ላይ ቅድም የነገርኳችሁ ሲክሬት ላይ አንዱ የተቀመጠው ይሄ ነው። ስለዚህ ለነዚህ ሜንተርስ ገንዘብ አይቆጥቡም። በትክክል ለአማካሪዎች የሚከፈለውን ይከፍላሉ። አእምሯቸውን ሁሉ ጊዜ ለአዳዲስ የንግድ ሀሳቦች ክፍት ያደርጋሉ። ግሮዝ ማይንድ ሴት የሚባል ከዛ በጣም ትልቁና ዋነኛው ሀብት የራስ ሰብዕና ወይም ሂውማን ካፒታል ነው። እዛ ላይ ይሰራሉ። ስለዚህ እኔ ነኝ የሀብቱ ሶርስ ብለው ያምናሉ። ስለዚህ ለራሳቸው የሚያደርጉት ኢንቨስትመንት እግዚአብሔር የሚወደው ነው። በጣም ክፉ ባለሀብቶች አሉ በጥንቆላ በመተት ምናምን። እውነተኛ ባለሀብቶች ግን በፍጹም መነግራችሁ በራሳቸው ኢነርጂ ነው እንጂ የሚተማመኑት በርኩሳን ኢነርጂ ላይ የሚተማመኑ አይደሉም። ስለዚህ በራሳቸው ዕውቀት፣ በራሳቸው ጤና፣ በራሳቸው መንፈሳዊ ጤናነት በጣም አጥብቀው የሚሰሩ ናቸው። እውነተኛ ሀብታሞችን እየነገርኳቸው ያሉት ይሄ ምድረ ልክስክስና ሌባውን አይደለም ያልኳቸው፣ እውነተኛ ዲፕ የሆኑት ማለት ነው። እንደውም በጣም አብዛኛዎቹ ጥልቅ የሆኑ ባለሀብቶች እግዚአብሔር ያስቀመጣቸውን እነዚህን ቅድም መጽሐፍ ቅዱስ ላይ የተቀመጡ ህጎች እነዛን ጠንቅቀው የሚያውቁ ናቸው። ስምንተኛው ለዚህም የሚሆነው ጠንካራና ስልታዊ መረብን ይዘረጋሉ። ይሄ በጣም ክሪቲካል ነው። ምክንያቱም በእውቀት እና በሀብት ከነሱ የተሻሉ ሰዎችን ይቀርባሉ። ስትራቴጂክ ኔትወርክ ይዘረጋሉ። የዛ ኔትወርክ ዝንባሌ ያላቸው ግንዛቤያቸውን ኢቭን ገንዘቦቻቸውን ግንኙነታቸውን ሁሉ ለጊዜያዊ ጥቅም አይደለም። ልክ ሰውየውን ሲያገኙት የረጅም ጊዜ ትብብር ወይም ሶሻል ካፒታል ያደርጉታል ያንን ሰው ማለት ነው። አላስፈላጊና አሉታዊ ሰዎችን ከህይወታቸው ሆን ብለው ቆርጠው ያስወግዳሉ። ባውንደሪ ሴቲንግ የሚባል ያበጃሉ። እነዚህ ሲክሬቶች አሁን አይነግሯችሁ።
እነዚህ ሲክሬት ከሌላችሁ ሀብታም ለመሆን በጣም ነው የምትቸገሩት። ስለዚህ ይሄ ደግሞ እግዚአብሔር የሚፈልገውና የሚወደው መሆኑ መረሳት የለበትም። ስለዚህ ጠቃሚ የንግድ መረጃዎችን ከአደባባይ ወሬ በፊት ቀድመው የማግኘት እድል ወይም ኢንሳይደር ኖሌጅ ያላቸው ነው የሚሆኑት። ይሄንን ደግሞ ለሰዎች አይናገሩም። የሚውሉበትን ማህበረሰብ አስተሳሰብ ቀርጸው ይዘው ነው እያንዳንዱ ሰው ጋር ግንኙነት የሚያደርጉት። በጣም ክሪቲካል ናቸው። ስለዚህ ፒር ግሩፕ ኢንፍሉዌንስ እንዳለ ወይም በሰዎች ተጽዕኖ ውስጥ ገብተው ያላቸው ነገር ሊያጡ እንደሚችሉ ጠንቅቀው የሚረዱ እንደሆኑ ታያላችሁ። 8ኛው እሱ ነው። 9ኛው ክሪቲካል ከሆኑት ነገሮች መካከል ስለ ገንዘብ አያያዛቸው ዝርዝር መረጃ ለአደባባይ አይናገሩም፣ አያወጡም። ስላላቸው ትክክለኛ የገንዘብ መጠን አይደለም ለጎረቤትና ለምናም ሊለፈልፉ ይኖራቸው አይኖራቸው ያንን መዶስከር አይፈልጉም። እንኳን ለሌላ ለቅርብ ቤተሰብ ራሱ አያወሩም። የባንክ ክምችታቸውን ፋይናንሻል ፕራይቬሲ ላይ ለአደባባይ አያሰጡም። እውነተኛ ባለሀብቶች ለማንም የማይናገሯቸው ነገሮች መካከል አንዱ ነው ሀብትን በብዛት ማሳየት አላስፈላጊ የደህንነትና የህግ አደጋ አሴት ፕሮቴክሽን ሊያሳጣ እንደሚችል ጠንቅቀው ያውቃሉ። በከፍተኛ ድምቀት ሳይሆን እንግዲህ በጣም በዝምታና በጥበብ መስራት ወይም ስቲልዝ ዌልዝ መጽሐፍ ቅዱስ ይመክራል። ይሄ ላይ ይመርጣሉ። የፋይናንስ ስኬታቸው በውድ ዕቃዎች ላይ ሳይሆን በስራ ውጤት ወይም ኳይት ሌክዠሪ በሚባለው ይገልጹታል። በጣም ቆንጆ ልብስ፣ ቆንጆ ዕቃ የሚገዙ ቆንጆ መኪና የሚገዙ ከሆነ የገዙት ለስራቸው በሚያግዛቸው ልክ እንጂ ለመንደላቀቅ አይደለም። ይመስላል አይደል? ኖ። የድህነት መንፈስ ከሚያጠቃበት መንገዶች መካከል አንዱ የሚገዛው ለሾው ነው፣ ሰው ለማሳየት ነው፣ ሰው በቃ ብራግ ለማድረግ ነው። ይሄ ሰውዬ ባለሀብት መሆን አይችልም። ባይ ዘ ዌይ እየሄደ የሚፈጠፈጥ ነው የሚሆነው ማለት ነው። ስለዚህ ልጆቻቸውን እንኳን ነው ያለ ስራ እንዳይደገፉ የሀብታቸውን ልክ ደብቀው ነው የሚያሳድጓቸው። ምክንያቱም ለልጆቻቸው እንኳን ያን ተስፋ አይሰጧቸውም። ይሄን ያክል አግኝቻለሁ ነው። ምክንያቱም ልጁ በአባትየው ሀብት ላይ ተደግፎ እኔ አቅም የለኝም የሚል ወይም እኔ በቃ መስራት አልፈልግም አባቴ ሀብት ይበቃኛል። አብዛኛዎቹ ልንገራችሁ የባለ ሀብት ልጆች ሆነው በሱስ በእጽ የጠፉት ነገሮች ቢኖሩ በትክክል አባቶች አይዘውን ያለውል ስላሉት ነው። ሪል ባለሀብቶች ግን ልጆቻቸውን አለውላ ይለው ሰጣለው መንቀሳቀሻ ራስን ትችለት ትቀጥላታለህ የኔን ሀብት እንዳትመለከት ስለሚሏቸው አስተዳደጋቸው ላይ ሁሉ አባታቸው ወደ መኮረጅ ይገባሉ። አባትየው ደግሞ ከሱስ ነፃ ሲሆን ነው ባለሀብት ይሆኑ። ስለ ልጆቹ ወደዛ ሞዴሊንግ እንዳይገቡ ወደ ክፎቹ ሰዎች ሞዴሊንግ እንዳይገቡ ሀብት የምትሰራው ራስህ ነህ ብለው ጥበቡን ነው የሚያስተምሯቸው። ስለዚህ ሪል ባለ ክሪቲካል እንደሆነ ታያላችሁ። ሌላኛው ምንድነው? 10ኛው የረጅም ጊዜ እይታና እቅድ አላቸው። በጣም ለማንም የማይነግሩ ሲክሬት ነው። ባይ ዘ ዌይ ለዛሬ ወይም ለነገ ሳይሆን ለ5 ለ10 ለ20 ዓመታት ነው የሚያቅዱት። ሎንግ ተርም ስትራቴጂክ ፕላኒንግ አላቸው። በነገራችን ላይ ፈጣን ስኬትና በአቋራጭ መበልጸግን ወይ ዲሌይድ ግራቲፊኬሽን በፍጹም አያምኑበትም። እውነተኛ ባለሀብቶች ማለት ነው። ስለዚህ ምን ያደርጋሉ? በትዕግስትና በከፍተኛ የዲሲፕሊን መስመር ይሄን መጽሐፍ ቅዱስ በክሊርሊ ነው የሚናገረው። ለዚህ ኮንሲስተንሲ ኤንድ ዲሲፕሊን ላይ እንዲቆዩ ይሆናል ማለት ነው። በሚገርም ደረጃ ይሄን ሲክሬት ለሰዎች አይነግሩም። ይሄን ባለመንገራቸው በጣም ብዙ ሰዎች ባለሀብት አይደሉም። እነዚህ ሰዎች ግን ደግሞ ሀብታቸውን ጠብቀው ቀጥለዋል። ስለዚህ ለቀጣዩ ትውልድ የሚተርፍ ሀብትና ቅርስን የመተው ዓላማ ወይም ሌጋሲ ቢልዲንግ ላይ ነው የሚሰሩት። ስለዚህ ምን ያክል ጥቅም በዛ አገኛሉ? የድህነት መንፈሶች መካከል አንዱ ስንት ገቢ አገኛለሁ ነው እንጂ ስንት ሰው አተርፋለሁ አይል። ባይ ዘ ዌይ ቢዝነስ is not meant by money። ብዙ ሰው ቢዝነስን የሚያስበው ገንዘብ ይመስለዋል። ቢዝነስ ማለት ሰው ነው። ማለትም ሰውየው it is just my business ለዛ ነው የሚባለው። it's not my business ሲባል ይሄ የኔ ቢዝነስ አይደለም ማለት ነው። human care አይደለም፣ እኔ አይመለከተኝም እዚህ ቦታ ላይ እንደማለት ነው። ሰው ግን ቢዝነሳችን ነው። ምን ማለት ነው ቢዝነስ? ኃላፊነት የሚሰማን ሰውየውን በማስደሰት ላይ የተመሰረተ እንጂ ሰውየውን በማርካት ላይ የተመሰረተ እንጂ ገንዘቡን በማርካት ውስጥ የተመሰረተ አይደለም። የእውነተኛ ባለሀብቶች ነው ያልኳችሁ። በየሜዳው የሚልከሰከሱትን አላልኳቸውም። ሪል ባለሀብቶች እነዚህን ሲክሬቶች ለማንም አይነግሩም። እነዚህ ሲክሬቶች ናቸው ያሳደጓቸው። እነዚህ ሲክሬቶች ናቸው ባለሀብት ያደረጓቸው። ስለዚህ በጊዜያዊ ጥቅማ ጥቅሞች በላይ በገበያ መውረድና መውጣት እቅዳቸውን አይቀያየሩም። ኢሞሽናል ኢንተለጀንስ አላቸው። ስለዚህ ወይ በጊዜያዊ ጥቅማ ጥቅሞች ወይም በገበያ መውጣት መውረድ ላይ መሰረት ያደረገ ሀብት አይሰሩም። ሀብታቸው የሚሰሩት ሬፑቴሽን ላይ። ስለዚህ ለልጅ ልጅ ያስባሉ ማለት ምን ማለት ነው? ለልጅ ልጅ በሚያስቡበት ሰዓት ላይ ለልጄ ክብር እጠነቀቃለሁ ብለው ነው የሚሰሩት። ለቤተሰቤ ክብርና ስም እጠነቀቃለሁ ብለው ስለሚሰሩ ለትውልድ ስለሚሰሩ
ያ በጣም ብራንድ የሆነ ነገር ይሰራሉ። የድህነት መንፈሶች መካከል አንዱ ስግብግብነት ነው። አሁን መመልከት ነው። አሁን መብላት፣ አሁን ማጥፋት፣ አሁን ማውደም፣ አሁን ዕቃ፣ ይሄ በቃ ኢንተርኔት ላይ የሚታየውን ዕቃ ሁሉ መሰብሰብ፣ ማጋበስ። ይሄ በጣም አደገኛ ነገር ነው። ስለዚህ እውነተኛ ባለሀብቶች እንደዛ እንደማያደርጉ ልታውቁ ይገባል የሚለው መረጃ ላካፍላችሁ ብዬ ነው። ብለን የምናስባቸው መረጃዎች ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም ለወዳጆች ሼር በማድረግ ያጋሩ። እናመሰግናለን።